የምሁር ኢየሱስ ገዳም ቤተክርስቲያን በደብርነት የተተከለው በ9ኛው መቶ ክፍለ ዘመን እንደሆነ እንግለጽ እንጂ ቦታው የተገደመው በጻድቁ በአቡነ ዜና ማርቆስ በ13ኛው መቶ ክፍለ ዘመን ነው። ከጻድቁ አባታችን ዜና ማርቆስ ገድል እንደምንረዳው አባታችን ዜና ማርቆስ በእግዚአብሔር ፈቃድ ሁር ሀገረ ምሁር ወደ ምሁር ሀገር ሂድ ተብለው ደመና ጠቅሰው ወደ ምሁር በመጡ ጊዜ የምሁር ሰዎች ከአምልኮተ እግዚአብሔር ርቀው በጣዖት ያመልኩ ነበር። አቡነ ዜና ማርቆስ ወደ ምሁር ባደረጉት የመጀመሪያው ሐዋርያዊ ጉዞ በወንጌል ትምህርትና በገቢረ ተአምር የምሁርን ሕዝብ ከአምልኮተ ጣዖት ወደ ቀደመ የአባቶቹ ሃይማኖት ወደ አምልኮተ እግዚአብሔር መልሰው በቀናች የክርስትና ሃይማኖት እንዲጸኑ እያስተማሩ 3 ዓመት በምሁር ተቀምጠዋል። ጻድቅና